ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ እዚህ ጋር እንግዲህ ለቁርስ የሚሆን በጣም ቀላልና የምትጣፍጥ ልዩ የሆነች ለልጆች ለምሳ ለቁርስ ለምትጠቀስ ማለት ነው ለተማሪዎች የምትሆን እንደዚህም ደግሞ ለባሎቻችሁ ለየት ያለች ቁርስ ይዤላችሁ መጥቻለሁ ማለት ነው። ይህንን ሰርታችሁ ካቀመሳችሁት ውጭ አይበላም ማለት ነው። ሰምታችኋል? እሺ በተለይ ጧት ላይ እንደዚህ ቸኩሎ ወደ ስራ መሮጥ የለም ማለት ነው። እቺን ቁርስ ጠብቆ ሳይበላ ይሄድም እላችኋለሁኝ። እቺን በቀላል አሰራር ነው ማሳያችሁ፣ ሞክሯት እሺ ውዶቼ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ለቤት አዲስ የሆናችሁ ማለት ነው። እንደዚሁም ደግሞ ነባሮች ሼር እያደረጋችሁ እና ላይክ እያደረጋችሁ ሼር ሰብስክራይብ እያደረጋችሁ ለቤት አዲስ የሆናችሁ ማለት ነው መዛመድ ትችላላችሁ። አበረታቱኝ። ምንም አይቀንስባችሁም። ወደ አሰራሩ እንሄድ ኢንሻአላህ። ብስሚላህ ያለች ናት ማለት ነው። እሺ እንግዲህ ከአሰራሩ እንጀምራችሁ። ምን አለኝ እዚህ ጋር ያለ ካሮት የተከተፋልኝ ማለትም የተፈቀፈቀ እዚህ ጋር ቆንጆ አድርጌ ነው የከተፍኩት። ይሄንንም ማለት ደቀቅ ቢል ከዚህም በላይ ቆንጆ ነው። ይሄን በዚህ መልኩ ነው። ይሄንንም ደቀቅ ቢል አይጠላም። ቃሪያ አለኝ እዚህ ጋር ኩስኩስ አለኝ ማለት ነው። ከዛን አሁን ኩስኩስ ነው የምንሰራው ምግብ የጧት ቁርስ ለልጆች ለአዋቂዎች ለላጤዎች የሚሆን በጣም ቀለል ያለ እና በጣም ጣፋጭ ወላሂ በጣም ነው የሚጣፍጠው እንሰራለን ማለት ነው። ቅመም ይደረግበታል። ነጭ ሽንኩርት አደርጋለሁኝ። እሳቸውን አልጨመርኳቸውም እየሰራሁ ነው የምንጨምራቸው ማለት ነው። ነጭ ሽንኩርት አለኝ፣ ቅመም አለኝ እጨምራለሁ ማለት ነው። ይሄንን ስንሰራ እንግዲህ የሚያስፈልጉን ግብአቶች እነዚህ ናቸው፣ ቅመሞቹ ናቸው። እንግዲህ እየጨመርኩኝ ያሳያችኋለሁኝ። ዝንጅብል፣ ነጭ ሽንኩርት፣ የዝንጅብል ፓውደሩ ቢሆን ቆንጆ ነው። የዝንጅብል ፓውደሩ ማለት ነው ዱቄቱ ቢሆን ቆንጆ ነው። ከዛን ማድረግ ያለብን እንግዲህ ምን ጀምረው ከሽንኩርት ነው እንደተለመደው ማለት ነው። በጣም ቆንጆ በጣም የሚወደው ምግብ ማለት ነው። ለቁርስ ይሆናል። እንዲሁም ደግሞ ለልጆች ለትምህርት ቤት የምታጠቅሱት ትምህርት ቤት ልጆች የሚያጠቅሱት ሁልጊዜ አንድ አይነት እንዳይሆንባቸው ለየት ያለ በዚህ መልኩ ሰርታችሁ ማቅረብና መላክ ማጥቀስ ትችላላችሁ ማለት ነው። እንደዚሁም ደግሞ ለላጤዎች እንግዲህ ሲመጣባችሁ ምናምን ለየት ያለ ቁርስ ለመስራት ይህን ተጠቀሙ እላችኋለሁኝ። ዳይ ወደ አሰራሩ። ያው ዛሬ የምንሰራው ሱቃችን ነው፣ ስራ ቦታ ነው ማለት ነው። እንደምታዩት ስራ ቦታችን ነው የምንሰራው። ያው እዚህ ጋር እንግዲህ ዘይት አድርጌያለሁኝ፣ ያው እየሞቀ ነው እና እዚህ ጋር እንግዲህ እንደምታዩት ዘይቱ በደንብ እንደዚህ ሲሞቅ በጣም ቆንጆ ነው። አሁን ቀጥታ ሽንኩርቴን አደርጋለሁ ማለት ነው። ያውና እንግዲህ ሽንኩርቴን አድርጌያለሁኝ፣ ግጥም አድርገዋለሁ በዚህ መልኩ ያው ይብሰል ብዬ ነው ማለት ነው። ይህ አንዳንድ ጊዜ ታያላችሁ ስራ ቦታ ነው ብዛት የምንሰራው ምግብ ግዴታ ነው ስራ ጋር ሲሆን ማለት ነው። ስራ ቦታችን ነው የምንሰራው የምንበላው የምንኖረው ማለት ይቻላል ማለት ነው። ነጋዴና ሹፌር መንገድ ለመንገድ ነው ብለዋል፣ ሰምታችኋል። እና እኛም እንደዚህ አሁን ቁርሳችንን ስራ ቦታችን እየሰራ እንገኛለን። አሁን ሽንኩርታችን እየበሰለ ነው። በደንብ ብስል ትበለልኝ ሽንኩርታችን። ቀላ ሲል ሽንኩርት በነገራችን ላይ ምግብ በምንሰራ ሽንኩርቱ ትንሽ በሰል ሲል በጣም ቆንጆ ነው። ወደ ወርቃማ ወይም ቡኒ ከለር ሲሆን በጣም ቆንጆ ነው ማለት ነው። ማለት ያጣፍጣል፣ ምግብ ያጣፍጣል ለማለት ነው። እና ያለነው አሁን ስራ ቦታችን ነው ማለት ነው። ስራ ቦታችን እንለዋለን። ኑሮ ውድነት አድርጎ ሊያበራን ደርሷል። ዱአ አድርጉልን። ኑሮ ውድነት በጣም በዝቷል ማለት ነው። አሁን ላይ ሁሉ ነገር ተወዷል። ያው ያለቀ ዕቃ ራሱ ማምጣት አልቻልንም እንደምታዩት ነው ማለት ነው። ያው ቁርስ እንግዲህ ብዙ ጊዜ ልጆች ትምህርት ቤት ሲሄዱ እንደዚህም ደግሞ ለባሎቻችሁ ለየት ያለ ምግብ ሲሰሩ አንዳንድ ያው እንግዲህ ውሃ ትንሽ ጠብ እያደረጋችሁ እንደዚህ መልኩ መድረስ ነው። ያው ይገርማችሁ ቪዲዮ የጀመረ መስሎኝ ነበር ጨማምረኝ ምናምን ነው። ግን የለውም ለማንኛውም ማንም የሚጠፋ የለም። ያው በመቀጠል ጥቅል ጎመናችን ይገባል ማለት ነው። ጥቅል ጎመናችን ነው የሚገባው። ያው እንግዲህ ባንዲ እጄ ስለሆነ እንግዲህ ምንም ማድረግ አይቻልም። ባንዲ እየተቀረጸ ባንዲ እየተሰራ ነው። እስኪ አበረታቱኝ ወላሂ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምን ይቀነስባችኋል ማለት ነው? ምን ይቀነስባችኋል ወላሂ እና ማለት ነው። ላይክ አድርጉ፣ ሼር አድርጉ። እቺ ገጠም ማድረግ አለብኝ ማለት ነው።
ያው ሰው እንግዲህ እንደምታዩት ስራ እየሄደ ነው ማለት ነው። እና ሁላችሁም ላይክ አድርጉኝ፣ ሰብስክራይብ አድርጉ። ወላሂ ሰብስክራይብ አድርጉ። ምን ይጎልባችኋል? ምንም አይጎልም እኮ ከእናንተ ወላሂ። እና እንደምታዩት ቁርሳችን እየደረሰች ነው፣ እየደረሰ ነው የሚባለው። ያው እንግዲህ በመስራት ላይ ነን። መድረስ ነው ያለበት አይደል? መድረስ ነው ያለበት። ምራቅ የምታሯሩጥ ናት የምትሆነው። ትንሽ በሰል ትበልና ይቺ ቅመም አብሮ ሲበስል በነገራችን ላይ እንትን ይላል እና ቅመም ትንሽ በሰል ካለ በኋላ ቅመም ማድረግ ቃናው እንዳይጠፋ ያደርጋል ማለት ነው ውዶቼ። ቃናው የምግባችን ቃናው እንዳይጠፋ የምግቡ ቃናው እንዳይጠፋብን ግዴታ ሊወጣ ወይም ደግሞ ትንሽ በሰል ሲል ቅጠላቅጠል ከሆነ ደግሞ ሊወጣ ሲል ታረጋላችሁ። እኔ ግን ይሄንን ምንድነው ስለምጨምር ይሄንን ስለምጨምር ያው ይሄ በውሃ ተዘፍዝፎ ያው ብዙ ሆኗል። እኔ ግን በትንሹ ነበር ያደረኩት፣ ብዙ ሆኗል። በውሃ ሲዘፈዘፍ ያው ጥጥ ነው የሚያደርገው። ኩስኩስ በነገራችን ላይ ለማታውቁ ኩስኩስ ማለት እንትን የሚሰራበት ነው ማለት ነው። አረብ ሀገር ምንድነው በስቡሳ የሚሰራበት ነው። እዚህ ኩስኩስ ይባላል ማለት ነው። ስሚት የሚባለው ነው ማለት ነው ውዶቼ። በጣም ነው የሚጣፍጠው ከእንደዚህ አይነት ነገር ሲሰራ። ዝም ብላችሁ እናንተ እኔ በሰራሁት መልኩ አድርጋችሁ ሞክሩት። በጣም ነው የሚጣፍጠው። ለልጆች እንዲሁም ደግሞ ለባሎቻችሁ፣ ለላጤዎች ነገርኳችሁ። ደጋግሜ ነገርኳችሁ። ያው እንግዲህ በአንድ ጊዜ ስለሆነ ነጭ ሽንኩርት፣ እርድና ዝንጅብል ጫፏ ላይ ያለችው በፓውደር ማለት ነው። እነሱ እንደዚህ አድርጌ አቀላቅለዋለሁ። በአንድ ጊዜ ስለሆነ እንግዲህ በሲስተም ነው እንጂ አልተመቸኝም ለመቅረጽ። ያው መብላትም አይቀርም መስራትም አይቀርምና ለዛ ነው በዚህ መልኩ አቀላቅለዋለሁ። በጣም ነው የሚጣፍጠው። ከዛ ይሄ እንደዚህ ከተጠበሰልኝ በኋላ ትንሽዬ የራሱ ውሃ አለው። የራሱን ውሃ ትንሽ እንቀጥልኝና ኩስኩሱን እጨምራለሁ ማለት ነው። የራሱን ውሃ ትንሽ መጠጥ ሲያደርግ ኩስኩሱን እጨምራለሁ። ኩስኩሱ በራሱ የመጠጠው ውሃ አለ። ነገር ግን ችግር የለውም። ይሄ የራሱን እንጠጥና ጨምረዋለሁ ማለት ነው። እሺ አሁን ኩስኩስ በዚህ መልኩ ብስል ይላል ማለት ነው። ዘይት እንዳታበዙ። በዚህ መልኩ ነው የሚሆነው ማለት ነው። ኩስኩስ የሚባለው እንግዲህ እንትን በውሃ ሙቅ ስለሚዘፈዘፍ ብዙም መብሰል አያስፈልገውም። በዚህ መልኩ እንግዲህ ጨርሰናል። ቁርሱን ለምግብነት ተዘጋጅቷል። አህሪብ እንብላ። ትንሽዬ ጨው ታረጋላችሁ። አልጫ ነው። በቃ ጨርሰናል ማለት ነው። እንደዚህ አድርገን ማውጣት ነው። የሚቀረው ነገር የለም። በጣም ነው የሚጣፍጠው። መቅመስ አለባችሁ። ይሄን ሰርታችሁ አበቃ። ማሻአላ ቁርሱን በዚህ መልኩ ደርሷል ማለት ነው። እንደዚህ ነው እንግዲህ ይሄውና እንዴት እንደሚያምር ጀምሯል። ማሻአላ ጉረሱ ይኸው ወደ ካሜራው አድርጊ ተከተለሽ